የቂያማ ቀን ሚዛን ላይ ከመልካም ስነ ምግባር የበለጠ ሚዛን የሚደፋ የሚዛን ክብደት ያለው ነገር የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ሱብሓነሁ ወተዓላ እኮ ይጠላል ማንን? አልፋሒሽ ጸያፍ ነገር የሚናገር እንደፈለገ የሚያወራ እንደፈለገ ሰውን የሚዘረጥጥ የሆነ ሰው ማለት ነው። አልበዚ የሚያስጠላ ንግግር የሚናገርን ሰው አላህ ይጠላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በጣም የሚያሳዝነው ግን በዚህ ዘመን በሶሻል ሚዲያ ዘመን በጣም ብዙ ተከታይ የሚኖረው አንድ ሰው ተሳዳቢ በሆነ ልክ ነው። በጣም መጥፎ ንግግር እንደፈለገ በድፍረት ያልተመዘነ ቃል የተዛባ መረጃ ቅስቀሳ የሆነ በቃ መጥፎ ነገር የሚናገር ሰው ማሻአላህ ፎሎወሮቹ መብዛታቸው የተመጠነ ስርዓት ያለው ኸይር የሆነ ነገር ላይ ሰውን ብዙ ማድመጥ ብዙም ፍላጎት ላይኖረው ይችላል። በጣም አጂብ ነገር እንደ ማህበረሰብ ያለንበትንም ደረጃ የሚናገር ነው። በዛአ ጸያፍ መናገር እንዴት ነው ብዙ ሰው እንዲከተለው የሚያስችል ያንን ሰው ሐታ ኒሳ ሴቶችም ሳይቀሩ እንደፈለጉ መናገር ብዙ ፎሎወር መሰብሰቢያ እየሆነ ያለበት ማለት ነው። ይህ እንደ ሙስሊም በጣም መጠንቀቅ ወጣቶቻችን ራሳቸውን መቆጠብ ያለባቸው ጉዳይ ነው ማለት ነው። ኢላ ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ኡመቲ ሙዓፋ ብለዋል። ሁሉም ኡመቶቼ የሰሩትን ወንጀል አላህ ሱብሓነሁ ወተዓላ ይቅር ይላቸዋል። ኢላ አልሙጃሂሩን በአደባባይ ወንጀሌን እወቁልኝ የሚሉ ሰዎች ሲቀሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ የሰተረህን በቃ ወንጀልህን እንዴት አሁን እኮ በአደባባይ ነው ወንጀል የሚሰራው። በአደባባይ ወንጀል በመስራት በጣም ብዙ ሰዎችን አቴንሽን የመሳብ ነው የሚታየው። ይሄ በጣም የተዛባ የማህበረሰብ ቀውስ ነው፣ መታረም አለበት። ነብዩ ሰለላሁ ዐለይሂ ወሰለም በአብዛኛው ጀነት የሚገቡ ሰዎች ጀነት መግቢያቸው ምክንያቱ ምንድነው ተብለው ተጠይቀዋል ነብዩ ሰለላሁ ዐለይሂ ወሰለም። የጀነት ሰዎች በአብዛኛው ጀነት የገቡበት ምክንያት ምንድነው ተብለው ተጠይቀው ተቅዋላሂ ወሁስኑል ኹሉቅ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አላህን መፍራት እና መልካም ስነ ምግባር ነው አብዛኛውን ሰው ጀነት ያስገባው ብለዋል። ሱብሃንአላህ ተቅዋላህ የቀልብ ጉዳይ ነው። አላህን መፍራት ሁስኑል ኹሉቅ ይኸው ከአላህ ጋር የተገናኘው ጉዳይ ተቅዋ ነው። ከሰዎች ጋር የተገናኘው ጉዳይ ሁስኑል ኹሉቅ ነው። በእነዚህ በሁለቱ ነው ነብዩ ሰለላሁ ዐለይሂ ወሰለም አብዛኛው ሰው ጀነት የሚገባው አሉ። አብዛኛው ሰው ጀነት የሚገባባቸው ደግሞ ሁለት ምክንያቶችን ተናግረዋል። እሺ አብዛኛው ሰው ጀነት የሚገባበት ምክንያት ይህ ነው አሉ። ጀሃነም ደግሞ የሚገባበት ምክንያት ምንድነው ተብለው ሲጠየቁ ሁለት ጠቀሱ። አልፈሙ ወልፈርጁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰው በአፉ በምላሱና በብልቱ ነው ጀሃነም የሚገባው። በሚናገረው መጥፎ ንግግር፣ የሐሰት ምስክርነት፣ የሰው ስም ማጥፋት፣ የሰው ክብር መንካት በሚናገረው ንግግርና በዝሙት ነው አብዛኛው ሰው ጀሃነም የሚገባው አሉ ነብያችን ሰለላሁ ዐለይሂ ወሰለም።